በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመቃኞ ቤተ መቅደስ ምረቃ ጥሪ በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ ጠባሴ ክፍለ ከተማ በሚገኘው በደብረ ፀሐይ ቅዱስ እግዚአብሔር አብና በስሩ የሚገኙ አብያተ ክርስቲያናት ሰበካ ጉባኤ ስር የሚተዳደረው የቅዱስ አማኑኤል መቃኞ ቤተ መቅደስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጠባሴ ደብረ ፀሐይ ቅዱስ እግዚአብሔር አብና ምዕራፈ ቅዱሳን መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አንድነት አብያተ ክርስቲያናት ስር ቅዱስ አማኑኤል ቤተክርስቲያን እንዲሰራ በብፁዕነታቸው ተፈቅዶ በ2017 ዓ.ም ግንቦት 28 ቀን የመሰረት ድንጋይ ተጥሎ በ2018 ዓ.ም ህዳር ወር ላይ ጀምሮ ስራው በአካባቢው ህብረተሰብና በአባቶች በካህናት እንዲሁም በተሳትፎ ምዕመናን ተሰርቶ መቃኞ ቤተክርስቲያኑ ሚያዝያ 28 ቀን 2018 ዓ.ም በብፁዕነታቸው መልካም ፈቃድ ይመረቅ። የግንባታ ሂደቱ ተጠናቆ በብፁዕ አቡነ ቀለሚንጦስ የሀገረ ስብከቱ ሊቀ ጳጳስ መልካም ፈቃድ ሚያዝያ 28 ቀን 2018 ዓ.ም በታላቅ ድምቀት ይመረቃል። ብፁዕ አባታችን መልካም ፈቃድ የመሰረት ድንጋይ ተጥሎ በአራት ወር ጊዜ ውስጥ የቅዱስ አማኑኤል መቃኞ ቤተ መቅደስ ተሰርቶ ተጠናቋል። በመሆኑም ከሩቅም ከቅርብም የምትገኙ ምዕመናን ከዋዜማ ጀምሮ በቦታው ተገኝታችሁ በዓሉን አክብራችሁ የበረከቱ ተካፋይ ትሆኑ ዘንድ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። ሚያዝያ 28 ቀን 2018 ዓመተ ምህረት ቅዳሴ ቤቱ የሚከበር ስለሆነ በብፁዓን አባቶቻችን እና በማህበረ ካህናት ፊት እንድንባረክ በቃል ኪዳኑ ታቦት ፊት እንድንባረክ በቅድስት ቤተክርስቲያን ምርቃት ላይ ሁላችንም እንድንገናኝ ትልቅ መልእክታችንን እናስተላልፋለን። በዚህ ዕለት ሁላችሁም ምዕመናን በቦታው ላይ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በማለት ጥሪያችንን እናስተላልፋለን። የደብረ ፀሐይ ቅዱስ እግዚአብሔር አብና በስሩ የሚገኙ አብያተ ክርስቲያናት ሰበካ ጉባኤ ጽሕፈት ቤት